ስለ አበው እምነት ተስፋ ስለምናደርገው ነገር የምታረጋግጥ የማናየውን ነገር የምታስረዳ ናት። በዚህም ለሽማግሌዎች ተመሰከረላቸው። ዓለም በእግዚአብሔር ቃል እንደተፈጠረ የሚታየውም ነገር ከማይታየው እንደሆነ በእምነት እናውቃለን። አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። በዚህም ጻድቅ እንደሆነ ተመሰከረለት። ምስክሩም መስዋዕቱን በመቀበል እግዚአብሔር ነው። በዚህም ከሞተ በኋላ እንኳ ተናገረ። ሄኖክም ሞትን እንዳያይ በእምነት ተወሰደ። እግዚአብሔርም ስለወደደው አልተገኘም፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘው ተመስክሮለታልና። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚቀርብ ሰው አስቀድሞ እግዚአብሔር እንዳለ ለሚሹትም ዋጋ እንደሚሰጣቸው ሊያምን ይገባዋል። ኖህም ስለማይታየው ነገር የነገሩትን ባመነ ጊዜ ፈራ። ቤተሰቡንም ያድን ዘንድ ክፍል ያላት መርከብን ሰራ። በዚያም ዓለምን አስፈረደበት። በእምነትም የሚገኘውን ጽድቅ ወራሽ ሆነ። አብርሃም በተጠራ ጊዜ ርስት አድርጎ ይወስደው ዘንድ ወዳለው ሀገር በእምነት ታዘዘ። ወዴት እንደሚያደርሰው ሳያውቅም ሄደ። በእምነትም ከሀገሩ ወጥቶ ተስፋ ወደ ተሰጠው ሀገር እንደ ስደተኛ በድንኳን ተስፋውን ከሚወርሳት ከይስሐቅና ከያዕቆብ ጋር ኖረ። መሰረት ያላትን ሰሪያዋና ፈጣሪዋ እግዚአብሔር የሆነላትን ከተማ ደጅ ይጠኑ ነበርና። ራሷ ሳራም መካን ሳለች ባረጀችበት ወራት ዘር ታስገኝ ዘንድ በእምነት ኃይል አገኘች። ተስፋ የሰጣት የታመነ እንደሆነ አምናለችና። ስለዚህም ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ። እነዚህም ሁሉ አምነው ሞቱ፣ ተስፋቸውንም አላገኙም። ነገር ግን ከሩቅ አይተው እጅ ነሷት። በምድሪቱም ላይ እነርሱ እንግዶችና ምጽአተኞች እንደሆኑም አወቁ። እንዲህ የሚሉ ግን ሀገራቸውን እንደሚሹ ያሳያሉ። ከእርሷ የወጡባትን ሀገራቸውን ቢሹ ኖሮስ ወደ እርሷ ሊመለሱ በተቻላቸው ነበር። አሁን ግን በሰማያት ያለችውን የምትበልጠውን ሀገር ተስፋ ያደርጉ እንደነበረ ታወቀ። እዚህም እግዚአብሔር አምላካቸው ተብሎ ይጠራ ዘንድ በእነርሱ አያፍርም፣ ተስፋ ያደረጉትን ሀገር አዘጋጅቶላቸዋልና።